የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ። እንደዚህ የምትዩ አታፍሩ? አታፍሩ? እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትዩት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች። ታስጠላላችሁ። በጣም ነው የምታስጠሉት። ወላሂ ነው የምላችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል፣ ሼም ይዘዋል ማለት። አንዳንዴ ታውቃላችሁ፣ ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። እወዳችኋለሁ፣ ሪስፔክት አደርጋለሁ። ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? አንድ ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ አንድ ወር ሙሉ ሸፋጣ የሸፈጥንበትን፣ አንድ ወር ሙሉ ላይ እታች ያልንበትን፣ አንድ ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። ከዜናው ጋር ሳራ ነበርኩ። እየሰገጣችሁ የራሷ አሮባት የሰውን ታማስላለች አሉ። አንቺ ጠንባታም ለራስሽ ከግርድና ሳትወጪ ሳትበይ ሳትጠጪ በሩዝ ወድሽ እየደረቀ አንቺ ዩቲዩበር የምትረጂው ዶንቆሮ የዶንቆሮ ልጅላ ማለት ነው። ልንገራችሁ እናንተ አይለፍላችሁ። ሁሌ የመዳም ኩሽና ውስጥ ቅሩት። እንዶ የራሳችሁ ላይፍ ሳትኖሩ ፈጣሪ ያስቀራችሁ። እናንተ አሰዳቦች አሰደባችሁን። እናቴ ትሙት ዲ እንዴት አይነት ዶንቆሮ ብትሆኝ፣ እንዴት አይነት ገገማ ብትሆኝ ነው ለዩቲዩበር ገንዘብ የምትልኪው? እናትሽንና አባትሽን አትረጅም? የተቸገራ የተሰቃያ ስንትና ስንት አለ። ለተቸገራ አንድ አይላንድ ውሃ ብትገዢ እኮ ማለት ነው ከፈጣሪ ትማረቃለሽ። ያለሽው ገንዘብሽ ይባረክልሻል። ምን ብትሆኝ ነው አንቺ ዶንቆሮ ጠጋበኛ የምትረጂው? ዩቲዩባችሁን ሰብስክራይብ አድርግላችሁ፣ የሚለቁትን ቪዲዮ ይላችሁ። ይሄ በቂ አይደለም? እኔ እኮ የሚገርምኝ ነገር ማለት ነው እውነት አንዳንድ ጊዜ መስማችሁ የምትደነቆር ሴቶች ማለት ነው ልንገራችሁ፣ እግዚአብሔርን ነው የምላችሁ። እስኪ ማን ዩቲዩበር ነው ለመዳም ቅመም ለሞተችው ለታመመችው አንድ እስኪ ዩቲዩበር ድምጽ ሆኖ ያውቃል? መልሱልኝ። ደንቆሮውላ ማለት ነው። ከእንደናንተ አይነቱ ውሻ ጋር የመዳም ቅመም ባልባል ደስተኛ ነበርኩት። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታዬ ሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ሲዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባችሁ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉ ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ ያጎቶቼ ልጆች 2 ሲስር እዚህ ሀገር ያሉት ብሎክ ያደረጉኝ። እኔ ለአብርሽና ለሩታ 2000 ድራም ከፍ ያለው ለሳምንት ሪሶርስ ገብታችሁ የበሻ ሪሶርስ የፈለጋችሁ ምግብ ታዘዛችሁ መብላት ትችላላችሁ። የራሴ ገንዘብ ነው፣ ማንም ሰው አይገባ። በጣም ወዳችኋለሁ ብላችሁ ማለት ነው። እንደዚህ አረ እግዚአብሔር ፍሩ። እነሱ እኮ እናቴ የፍቅር ጣም እየጣሙ ጥሩ ምግብ የበሉ ፍቅርና ፍቅር የተሰጣጡ፣ አንቺ የኩሽና ማዳ ቁጭ ብለሽ ሩዝ የጠጣሽ ፍቅረኛ ብትኖርሽ ውስጥ እንደዚህ እያልሽ የምትኖር ሴት
ለእኛ ደግሞ የማዳም ቅመም ብላ እኛ ስም ትጠፋለች። እቺ ሰው ሳይሆን በግ ናት። በጉ ራሱ እኮ ያስባል እኮ ለእኛ ይጠቀማል እኮ እንበላለን ስጋ። እናንተ አትጠቀሙ በቃ እግዚአብሔርን ብላችሁ ሌላ ሰው ብትጠጡ ጤነኛ ሰው አታግዙ። ጤነኛ ሰው ምንም ርዳታ ነገር አያስፈልግም። ምክንያቱ ጤነኛ ነው፣ ሰርቶ ይኖራል፣ ሰርቶ ይበላል። ታማሚ መንገድ ላይ ቁጭ ብሎ አንድ ቀን ዳቦ ገዝቶ የሚችሉ ልጆች ለነሱ መኖር አለባችሁ። እነሱ ብታግዙ ለእግዚአብሔር ታገኛላችሁ። አስቡኝ፣ ስቡልኝ። ደግሞ ይው ብላችሁ ይው ሩታ ባዶ ቂጥ መጣች፣ ባዶ ጡት መጣች። እንግዲህ ምንድን ነው የቀረ? አይ ሁሉም እኛ ማት አለበት፣ እኛ ሁሉም ማት አለበት። አፈር ብሉ። ምን ነው እናቴ እናንተ የአብርሽና የሩታ በጎች በሉ። መጀመሪያ አማርኛ አስተካክለ ጻፊ። ኧረ እባክሽ ሲጻፍ በአይሆንም ባ ነው የሚሆነው። ቅናታም ሲጻፍ ቆናትም አይባልም። ቅናታ ትታ መሆን አለበት። ደደብ ለእነሱ አዋትሽ ወርቅ ከመግዛት ለራስሽ ጌጣ ቀለበት የለሽ ምን የለሽ፣ ለእነሱ አዋትሽ ወርቅ መግዛት። በዛ ላይ ራሳችሁን ጠብቃችሁ እንደዚህ የተባላችሁ ውርደታ ሞራዳ። እናንተ ጋር ብሬ መደመሬን ያናደደኝ ደግሞ መተሽ ቅና እንደምን መቀናው በእናንተ አረብ ሀገር መታችሁ እርሜሽ ጊዜሽ እየሄደ ነው። አንድ ቀን አረብ ሀገር ለታመመች አረብ ሀገር የሆነ ድምፁ ነው ያውቃል እሱ ከሌ እንዳለ ያዋቸው ወላሂ ያዋቸው ጠቅላላ የነሱ ፋሚሊ የነሱ ፕሮፋይል ያደረጉት ስለ እነሱ የሰራሁት ፕሮፋይል ላይ ቪዲዮ ላይ ያዋቸው ኮሜንታቸው ቀርቀቧ አመዳም የነረታና የነንተና ደግሞ ሰርግ ልሄድ ጠራችሁኝ እናንተ የረታ ማን ነው? ረታ ነው ማን ነው ስሙ? ረታ አይደለም ሩታ። ወይ ረታ አልኩኝ ሞት ይርሳኝ። እኔ ምነው ረታ አይደለም ሩታ ናት። ሩታና ማን ነው ስሙ? ያስተባርኩ ረታ አይደለችም። ሩታና ማን ነው ስሙ? ባልየው እኔ ሰው ባላላይም ብዙ ጊዜ አላቅም ስማቸውንም እናንተ ይዩ እንጂ ንገሩኝ። አበጋዝ አብርሽ ሩታና አብርሽ ሰርጋት ጅምና ያላችሁኝ። እኔ ምለው የሰው ሰርግ ላይ እናንተ ምጠሩኝ ምን ቤት ናችሁ? ምን ቤት ናችሁ እናንተ? የሰው ሰርግ ላይ የሰው ድግስ ላይ እናንተ ምጠሩኝ፣ እነሱም አልጠሩኝ እንዴ? ሰው ሳይጠራኝማ የሚሄደው እኔ ኮተታም አይደለሁም እንዴ? እናንተ ምን ቤት ናችሁና ነው የሰው ሰርግ ላይ እናንተ ተጠርታችሁ የምትሄዱ ምጠሩኝ? እኔ ይመቻቸው፣ እውነት ይሁንላቸው፣ ያደርግላቸው መድኃኒዓለም። እንዴ እኔ ሳልጠራ አልሄድም። ቢጠሩኝ ኑሮ ድንግልን ሄዳለሁ። ዋትስ ዘ ፕሮብሌም? ኖ ፕሮብሌም። ገብርኤልን ሄድ ነበረ እንዴ። ምን ነው ይጥሩኝ እንጂ መጠራት ማለት እኮ ክብር ነው። ስለዚህ ሀዊ ዲዛይን ሰርጋችን ላይ እንድትታደሚ በክብር ጠርተንሻል ብለን ስጦታ ይዤላቸው ነበረ የሚሄደው። እውነት የምሬን ነው እንዴ። ደግ አደረጉ ይብሉ። ምን ስንቱን በልቶ የለ እንዴ? እውነት ምንም እኮ ንፍጥ የለም። ገብርኤል ለምዶብኝ ነው። ያው ሰርግ ዱባይ ላይ መደገስ ከፈለገ ማንም ሰው ሀብታም ሰው መጥቶ ይደግሳል። መብታቸው ነው፣ ይደግሱበት። ተዋቸው እንዴ። ማናችሁንም እኮ ስጦታ አምጡልኝ አላሉ፣ ብር ስጡን አላሉ። ምን አገባቸው? የምትሰጡት እናንተ፣ የምታጨበጭቡት እናንተ፣ ህሪ የምትሉት እናንተ። መብታቸው እንዴ። የሰው መብት ላይ አትረማመዱ እንዴ። ስንት ሰዎች ናቸው ዱባይ ላይ ሰርግ ጠርቶ ያስበሉት እንዴ? ምን ነው የነሱ ሲሆን ገነነሳ። እውነት የምሬ ነው። ሼም ነው። እናንተ ሼም አታውቁም እንዴ? ኧረ ማርያምን የምሬ ነው። ሼም ነው እንዴ። አዳራሽ ተከራዩልን አላሉ።
ወይ ደግሞ ቬሎ ተከራዩልን አላሉ ምን አላሉ እንዴ? መብታቸው ነው። እነሱ ብቻ ናቸው እንደ ዱባይ ላይ ሰርግ የደገሱት። ወይ አምላኬ እኔም ደግስ ነበረ ግን ያው ወጪ ማውጣት ስለማልፈልግ ነው ሀቢብቲ